ዳትምሽ ቆይ ለምን አትይኝም? ጭቀት ነው እንዴ? ምን እየሆናችሁ ያላችሁት እንዴ? አታትምች ባለጌ እንዴት እንደምታንከኝ። እስካሁን ሰላም አልነበራችሁ እንዴ? ምንድነው የተፈጠረው? ሰላም ነው ያልከው? ለምን በምክንያት እንደተጣላን ሳትነግሪው? ቆይ በምንድነው የተጣላችሁት? እኔ ልንገረው ወይስ አንቺ ትነግሪዋለሽ? አንቺ አፍሽን ዝጊ። እስቲ አንዳችሁ ንገሩኝ፣ ምንድነው? ከባልሽ ጋር ለምን አላስታረቃችሁም ስላት ነው የመታችው። በቃ እኔ እኮ ለራስሽ አስቤ ነው። ከምትንከራተቻው አይሻልሽም? እንደዚህ ያለችኝ ብለሽ ነው ዱላ የጀመርሽው? ሲኖላ ንገሪኝ እንጂ ሲኖላ፣ ዝም አትበይ። ስራዋን ስለምታውቅ እኮ ነው ዝም የምትልህ። እውነት ነው ሲኖላ፣ እኔ ይህንን ካንቺ አልጠብቅም። ሲኖላ ስሚ፣ የምንረባ ሰውዬ። ቆይ ለምንድን ነው የማይመጣው? እሱ ይመጣ እኮ ችልሽ ከወጣሽ በቃ አለቀልኝ እኮ በቃ። ምን እየሆንሽ ነው? እኔ እንደደበደብኩት ነው አይደል ያሰብኩት? እኔ እኮ ጥያቄ ነው የጠየቅኩሽ። ብጠይቀኝም አይነህ ግን ባለጌ ብሎ ሰደበኝ። ኧረ እኔ አልተሳደብኩም። እሺ በቃ አውልቀቀኝና ልሂድ። አልለቅሽም። ለምን? ምክንያቱም እንድትሄጂብኝ አልፈልግም። እንኳን የሚያስካት እኔም በምክንያት እንድትሄድ አልፈልግም ነበር። አንተ ያልገባህ ነገር አለ። ልቀቀኝና ልሂድ። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ካች ብለናል ማለት ነው። ሲኖላ ድራማ በጣም ደስ የሚል አጓጊ ድራማ ክፍል 4 ተለቆልናል ማለት ነው። በጣም ደስ የሚል ነው፣ ግን ቶሎ አይለቁልንም። ቶሎ ልቀቁልን። ለተመልካችም ክብር ይኑራችሁ። በጣም እየጓጓን የምንጠብቀው ድራማ ነው ማለት ነው። እንግዲህ ሲኖላ በጣም ውብ ቆንጅዬ ልጅ ነች፣ አስተዋይ ልጅ ነች። ባሏ ደግሞ ዱቤ ደግሞ በጣም የሚደበድባት፣ በጣም ነው የሚያሰቃያት። በቤት ውስጥ እየገረፈ እያሰረ ነው የሚላት። የፈላ ቡና ራሱ በላይ ላይ ነው የሚለቀው ማለት ነው። በጣም ኃይለኛ መፀኛ ባል ያላት። በዛ ላይ ደግሞ የማህሌት ተንኮል፣ በስማም ጌታ ሆይ በሄደችበት ተንኮል የተንኮል ጥግና ጥግ የያዘች ማህሌት ናት። እንዲሁ አንድ ቦታ ላይ እንኳን ጥሩ ስትሰሪ እንይሽ። እውነት እኛም ወቅቱና መሸቀን ነው ጥሩ የምትሰሩ እያልን በጉጉት እየጠበቅሽ ነው ወይዘሮ ማህሌት። እባክሽን ጥሩ ነገር ሲይዘሽልን ነው የተከሰችልን። በጥሩ ነገር እንጠብቅሻለን። እንግዲህ ዱቤም በሀብቱ ተመክቶ አባቷ የሲኖላ አባትም ለባለ ሀብቱ ለዱቤ ድሯታል ማለት ነው። እሱም ደግሞ ድህነቷን እያንቋሸሸ ወዴታች እያደፋ አንቺ የዲሃ ልጅ አንቺን ተሸክሜ ኑር እያለ ያሰቃያታል ማለት ነው። እሷ ግን ለአባቷም ራሱ አትናገርም። ምክንያቱም አባቴን አንድ ነገር ያደርግብኛል እያለች ተጨቁና ትኖራለች ማለት ነው። እንደ ገጠሚ አንድ ቀን ከባሏ ጋር ተጣልታ እያስታጠበችው እያለ በድንገት ውሃ ሲፈስባት ያንን ውሃ መሰጋት መጨረሻ ላይ ሸሽታ በሌላ ቦታ ስትሄድ ማህሌትንና ዋርካን አንድ ላይ ቁጭ ብላ አገኘቻቸው። እነሱ ሸሽገው በጠላላ አድርገው አሳለፏት ማለት ነው። ዋርካም እንግዲህ ከቤቱ አሳረፋት። ቤቱ በገባይ ሰዓትም ማህሌት ቅናት ባናቷ ሊቸክላ ደረሰ ማለት ነው። እንዴት እስከ መቼ ድረስ ነው እኛ ጋር የምትሆነው? ለምን እኛ ጋር ትሆናለች? አስወጣት እያለች ያዙ ልቀቁ ትላለች ማለት ነው። እሷ ግን በእንደዚህ ያለ ዙሪያ ውስጥ የለችበትም። ዋርካ ግን በጣም ነው የሚወዳት። ካስተያየቱም ካነጋገሩም ከሁሉ ነገሩም በጣም ነው የሚወዳት። ማህሌት እየተቶነቶነች አይፈልግሽም፣ አንቺ ልቀቂላቸው፣ በቃ እነሱ ይሁኑበት። እኛ የመዲያም ቅመሞች እንግዲህ ለማጣመር ወደ ኋላ እንልም ማለት ነው። ማጣመር፣ ማፋታት፣ መዳር፣ መኳል ነውና ስራችን። እንግዲህ ማህሌት ውጪ፣ ምክንያቱም አንቺ ከተንኮል ሌላ ምንም አታውቂም ማለት ነው። ግን ዲቤ አንቺን በዘቀዘቀሽ እውነት አንቺን የእሷን ያመጣውን ሴራ ወዲ አንቺ ላይ ባደረገው ነው የምንለው። ምክንያቱም እቺ ልጅ ተሸሽጋ መጣ ከሱ ልታርፍ ትንሽ ጊዜ እንደተጠጋች እሷ በነገር እየቋተች ስትለቅ አጣያቃ የዱቤን ቤት ባገኘችው ሰዓትም ሚስትህን አትፈልጋትም እንዴ? ሚስትህ እኮ ከኛ ጋር ናት ያለችው፣ ለምንድን ነው የማትፈልጋት ብላ በነገረችው ሰዓትም እሱም የት ናት ያለችው ብሎ መጥቶ በፍለጋ ላይ ይዞ ሽጉጡን ይዞ እያስፈራራ በፍለጋ ላይ በሚፈልጋት ሰዓት ቤቱን አንድ ብሎ ሲፈልግ አጣት።
እሷም በሳንቃ ኋላ ሆና ነበረ፣ በበሩ ኋላ ተጠልላ ነበረ። ሳያገኛት ሄዷል ማለት ነው። አንቺ ነሽ እዚህ ጉድ የሆንሽ፣ የት ነው ያለችው አንቺ ጉድ ብሎ ማህሌትን ማሰቃያት። ትንሽ ካስወጣት በኋላ ቆይ ምንድነው የማድርገው ከዛሬ ጀምረሽ እንግዲህ እዚህ ግድም እንዳደርሽ ብሎ አስፈራርቶ ከሰደዳት በኋላ ቪዲዮ ሰርች እንዳውም በቪዲዮ ለቅላለሁ ብላ ነገረችው። እሱ ሳይሻል አይቀርምሽ ቪዲዮ ስሪና ላኪልኝ ብሏት በዚህ ሰዓትም ቪዲዮውን ሰርታ እሷ በተኙበት ባሏንም ሲኖላንም አድርጋ ላከችለት ማለት ነው። እሱም ባየ ጊዜ እንግዲህ ዱቤ በጣም አበደ፣ ተናደደ። እሷ ከሄደች እንዳትሄድ ያያት። እሷ ከሄደች ግን አንቺን አለቅሽም፣ ምክንያቱም አንቺን እስከ መጨረሻው ድረስ እፋለምሻለሁ እያለ እያስፈራራት ይገኛል ማለት ነው። እንግዲህ ዱብዬ በጣም ጀግና ያሸትተዋል፣ ጀግና ያጫውተዋል። አያያዙ ራሱ የሽጉጡ አያያዝ በጣም ነው የሚያስቀው። በግራው አንቀርፍፎ ይዞታል ማለት ነው። የፕላስቲክ ሽጉጥ ነው መሰለኝ። አያያዙ ራሱ ያስፈራራል። እና እሱም እንደዛ አድርጎ በሚያሰቃይበት ሰዓትም እሷም ታዳምጥ ነበረ። በስልክ ደውላ ማህሌትን በምትናገርበት ሰዓትም እንግዲህ ሲኖላም እያዳመጠቻት ትገኛለች ማለት ነው። ስታዳምጣትም መጥተህ ሚስትህን አወስድም እና ውሰድ ዝናት ቪዲዮን ላኩልህ አይደለ ብላ በምትነግረው ሰዓትም እሷ አዳምጣ በቃ እኔ ልሄድ ነው እዚህ መቆየት አልፈልግም ብላ ባንድ በሆኑበት ሰዓትም ስትነግራቸው የት ነው የምትከጁ እያለ ዋርካን በጣም አስጨንቆ ጠየቃት ማለት ነው። በሚጠይቅባት ሰዓትም አይኔ እዚህ መቆየት አልፈልግም ብሎ በሚከድበት ሰዓትም እንግዲህ ማህሌት ቆይ እኔ ላናግራት የሆነችውን ሁሉ እኔ እንጠይቃት ሲል ምን ሆና ነው ምን ችግር ተፈጥሮ ነው ብላ እዚህ ከዚህ ቤት ውጭና ነግሬሻለሁ፣ ያንቺ የመጣው መዘዝ የኔ ነው የሚተርፈኝ፣ ስለዚህ አንቺ ጦስ እኔ ላይ መጋፈጥ የለብኝም አንቺ ትጋፈጫታለሽ ብላ ሲኖላን በግብ ይዛታለች። እሷንም መንጥቃ ስትሄድ ማህሌት ማንቃ ልገላት ነበረ ማለት ነው። እንግዲህ ዋርካም መጥቶ ገላግሎ የት ነው የምትከጂው ሲላት ሾልካ ስትሄድ ከዚህ በኋላ መቆየት አልፈልግም ምክንያቱም ሌላ ጦስ ይመጣል እያለች ስትወጣ በር ላይ ደረሰባቸው ማለት ነው። እንግዲህ ዱቤም በር ላይ ዱብ ብሏል ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ላለው ሼር ሰብስክራይብ ማድረጋችሁን አትርሱ።